ኢየሱስ እትና ወንድሞቼ መስቀል እዚህ ላይ ብቻ ግን አይደለም ያበቃው። ዋናው ይሄ አይደለም። ተደበደበ ዋና ሊሆን አይችልም። ተሰቃየ ዋና ሊሆን አይችልም። ተተፋበት ዋና ሊሆን አይችልም። ከኢየሱስ በላይ የተሰቃየ አለ። ከኢየሱስ በላይ የተተፋበት፣ በጥፊ የተመታ የተደበደበ፣ ንጹህ ሆኖ የማይገባውን የተቀበለ ሊኖር የሞቱት ደቀ መዛሙርት የሞቱት በከባድ አሟሟት ቆዳቸው ላያቸው ላይ ተንተልትሎ ሞተዋል። በዘይት አሰቃቂ ሞት በላይ ሞተዋል። ከመስቀል በላይ ከባድ ነው። ኢየሱስ ክርስቶስ ማለት መስቀል ስታስቡ የምትሉት መተፋቱ ላይ ብቻ እንዳይሆንላችሁ። እሱ ብዙ አሉ የተሰቃዩ፣ ብዙ አሉ መከራ ውስጥ ያለው፣ እሱ ብቻ ግን አልነበር። መስቀል ላይ ያለ ከወንበዴዎቹ ጋር ተሰቅሎ አንድ ነገር ሆኗል። የሆነው ነገር ይሄ ነው። እንደዚህ ይላል መጽሐፍ ቅዱስ ሲናገር ኢየሱስ ኃጢአት የለበት፣ እንከን የለበት፣ ንጹህ ነው ብለናል አይደል? ንጹህ ነው ማለት ኃጢአት አያውቅም። ምንም ኃጢአት ነክቶት አያውቅም። ከልጅና ፒውር ነጭ ነው ማለት አምላክ ምንም የኃጢአት አይደል እንዲሁ ዶጣ እንኳን የለውም። ነጭ ሆኖ ነው የተሰቀለው በወንበዴዎች መካከል። መጽሐፍ ቅዱስ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አያውቀውም። ኃጢአት ትውውቅ የለውም። ስለ እኛ መስቀል ላይ ኃጢአት አደረገው። ምን ማለት መሰላችሁ? እኛ የዓለም ሕዝብ በሙሉ የሰራውን ኃጢአት ቁጠሩልኝ። ዝሙት በሉት፣ እንትን በሉት፣ ሌብነት በሉት፣ ሙስና በሉት፣ ያንን ሁሉ ኃጢአት አመጣና ማለት ኃጢአትን አሸከሙ ይለናል እንኳን ኢሳይያስ ላይ አመጣና ያን ሁሉ በደል አንድ ንጹህ ላይ ምንም ያልተገኘበት ላይ አመጣና አሸከመው እያለ ያለው እንደዚህ ንጹህ ይሄ ነው። ባይዘው ከባዱ ከመደብደብ በላይ ከባዱ ይት ነው። እናንተ እንኳን እኮ ስማቸው በሌለውበት ነገር ተነሳ ብለን ከባድ ነው። ጦርነት ነው የምንፈጥረው። አንድ ንጹህ ሆነን የምንገኝባት ኤሪያ ላይ ከተነካ እንዴት ስሜ ምናምን አያውቅም። ህሊናው ንጹህ ነው። አንተ እንዳደረግከው ይቆጠርብሃል ብሎ አኖረበት። እኛ በሱ አይደል ተቆጥሮልን አይደለ? ተቆጠረበት። እኛ ያደረግነውን በሙሉ ቆጠረበት፣ አኖረበት። ምን እያልኳችሁ መሰላችሁ? እነዛ ወንበሬዎቹ እንኳን ቀለል ብሏቸው ነው የተሰቀሉት። አኖረበት። ኃጢአቱ ማለት የእነሱንም ነው ተቀብሎ ይኖር። ኃጢአት የሚባለውን በሙሉ ቆጠረበት ማለት አንተን ያደረግከው እንደማለት፣ ይሄን ሁሉ አንተን የሰራኸው እንደማለት። እህትና ወንድሞቼ ስሙኝ በል። እኛ አይደል ሞት፣ የዘላለም ሞት። ይሄን በበላችሁ ጊዜ ሞትን ትሞታላችሁ ማለት የእግዚአብሔር ቁጣን ልናበርድ የምንችለው እኛ ልናበርድ የምንችለው ዘላለም ከእግዚአብሔር በመለየት ልናበርድ የምንችለው ምን ማለት ነው? የአምላክ አንዳንዴ እናቶች ምናምን መጣልኝ ምናምን ይላሉ። ልጆች ድብድብ አድርገው ንዴት ምናምን ለቀቀኝ ምናምን ይላሉ። አምላክ ሰው ላይ የተቆጣውን ቁጣ ሊቋቋም የሚችለው ሰው ዘላለም ከእግዚአብሔር በመለየት ማለት ሞታችሁ አትከፍሉት። ባይዘው የቀረላችሁ የመስቀል ሞት አይደለም። ማንም በዚህ ዘመን አዳፍቶ እናንተ መስቀል ላይ የሚወስድ ስራ ፈት የለም። የመስቀል ሞት አይደለም የቀረል። በመስቀል ሞትማ የምናልፈው ቢሆን እኮ ጥሩ ነበር። የምንሸከም ቢሆን እግዚአብሔርን ቁጣ በመስቀል ሞት ጥሩ ነበር። አንሸከም፣ አንችልም። እኛ የምንሸከመው ዘላለም በመለየት ዞር በሉ ነው። ፊቱ ልንቆም አንችልም። ቁጣውን ሬዚስት የማድረግ የመቋቋም ጉልበት የለንም። ኃጢአት ያላወቀውን እሱን ኃጢአት ማለት ያንን የዓለም ኃጢአት በሙሉ ልጁ ላይ አኖረበት እና እኛ ዘላለም የምንጨርሰውን እሱ በ3 ሰዓት ጨረሰው ማለት የአምላክ ቁጣ በሙሉ ነደደበት። የአምላክ ቁጣ በሙሉ ወጣበት። ኃጢአት ላይ እግዚአብሔር የተቆጣውን ቁጣ በሙሉ ያረካው በመስቀል ነው እና በ3 ሰዓት ውስጥ ተፈጸማል። ምን ማለት ነው? የአምላክ ቁጣ በሙሉ ወረደ።